በእውነት ማንም የፈለገውን ይበላችሁ የጌታ ሁኑ። ማንም እኔ ኢየሱስ ብየው ሰው ካልወደደኝ ድሮም አይወደኝ። ኢየሱስ ብየው ካልፈለገኝ እኔም አያስፈልገኝም። እንደዛ አይነት ሰው ወንጌል ነግሬው አይ ሌላ ካለኝ መጀመሪያም አያስፈልገኝ። ያለ ወንጌል እስቲ እንሞክረው ይባላል። ትተ ከፈለክና ካልሆነ አይሆን። ለሞት የተሰጠ ሰውነት ላይ ነበረው በክርስቶስ ኢየሱስ ያለ የሕይወት መንፈስ ቆራርጦ ገነጣጥሎ ጥሎልኝ ነፃ ወጥቼ ይሄንን በክርስቶስ ያገኘሁትን አርነት ጠብቄ እኖራለሁ እንጂ እንደገና ተመልሼ በኃጢአት ባሪያ ለመሆን ራሴን አሳልፌ አልሸጥም። አሳልፎ መስጠት ማለት የተቀደስኩበትን የኪዳን ደም መርገጥ ነው። ኢየሱስ ቀድሶኝ ደሙን ማክፋፋት ነው። በውስጥ ያደረውን መንፈስ ቅዱስን መቃወም ነው። ኃጢአት ማለት እኮ ነው አጌንስት ጋድ መሆን እኮ ነው አይደል? ሃማርቲያ ዲስኦቢዲየንስ፣ አለመታዘዝ፣ አላማን መስራት፣ እግዚአብሔር በዚህ በኩል ይዲያል አይ በዚህ ጋር ማለት እኮ ነው። አጌንስት ጋድ መቆም ማለት ነው ኃጢአት። ክብር ለኢየሱስ ይሁን። ነፃ ወጥተናል ከኃጢአት።